ሰላም ውድ የመሴቱ ተከታታዮች እንደምን ቆያችሁ? የጥቅምት 26 ዜናዎችን ይዘን ቀርበናል። እንድትከታተሉን እንጋብዛለን። በቅድሚያም የዘንድሮ የጉማ ሽልማት ስነ ስርዓት ለሶስተኛ ጊዜ ተራዘመ። የመዲናዋ አድማቂ ከሆኑ ዝግጅቶች መካከል አንደኛው የሆነው የጉማ ሽልማት ስነ ስርዓት ዘንድሮ ለ11ኛ ጊዜ ይካሄዳል። የሽልማት ስነ ስርዓቱን አስቀድሞ ቅዳሜ ጥቅምት 22 2018 ለማካሄድ ታቅዶ የነበረ ቢሆንም በአንዳንድ ምክንያቶች የቀን ለውጥ ተደርጎ ወደ ጥቅምት 29 2018 ዓ.ም እንደተዛወረ አዘጋጆች መግለጻቸው ይታወሳል። ዛሬ ጥቅምት 26 የሽልማቱ አዘጋጆች ወደ ህዳር 6 ቀን 2018 ዓ.ም ለሶስተኛ ጊዜ የሽልማት ስነ ስርዓቱ እንደተራዘመ ኢቨንት አዲስ ሚዲያ ያገኘው መረጃ ያመለክታል። በአድዋ መታሰቢያ ሙዚየም በሚካሄደው የሽልማት ስነ ስርዓት ላይም በርከት ያሉ አዳዲስ ነገሮችም ይስተናገዱበታል። 11ኛውን የጉማ ፊልም ተዋናይት ወለላ አሰፋና ተዋናይት ፍቅርተ ጌታሁን የህይወት ዘመን ተሸላሚ አድርጎ እንደሚሸልም እንዲሁም የዛሬ 50 ዓመት ወይዘሪት አዲስ አበባ ተብላ የተሸለመችው ወሰኔ ኃይሉ የጉማ ሄርሜላ ተሸላሚ እንደሆኑም ተገልጿል። ጋዜጠኛው እይታ ጉዳዩ የሚያጠነጥነው ተዋናይት ብሩክታይት ሽመልስ ውበት ለፈተና ብላ በኢንስታግራም ገጿ ላይ በለጠፈችው ሐሳብ ላይ ነው። ጋዜጠኛውም እንዲህ ሲል ይጀምራል። ተዋናይት ብሩክታይት ሽመልስ በኢንስታግራም ገጿ ላይ ከራሷ ፎቶ ጋር ውበት ለፈተና የሚል አጭር ግን ጥልቅ መልእክት አስፍራ ስመለከት በውስጤ ብዙ ጥያቄዎች ተነሱ። ተዋናይቷ ስለ ውበቷ ማንም የሚመሰክር ቢሆንም የህዝብ ሰው እንደመሆኗ ሀረጉን ከፎቶዋ ጋር ማያያዟ ከጀርባው ላለው ፍልስፍና የተለያዩ ትርጓሜዎችን እንዲሰጡት አድርጓል። ያገለበጥኳቸው ትንታኔዎች እንደሚያሳዩት የተዋናይቷ መልእክት በዋናነት የሚያተኩረው ውበት በራሱ በባለቤቱ ላይም በሚያመጣው ውስብስብ ጫናና ኃላፊነት ላይ ነው። ለብዙ ተመልካቾች እንደ ጸጋ የሚታየው ውበት ለባለቤቱ ከባድ ፈተና ወይም ሸክም ሊሆን እንደሚችል ተንታኞች ያስረዳሉ። አንደኛው እንደ ዕቃ የመታየት ፈተና፣ ሰዎች ከተዋናይቷ ችሎታ፣ አስተሳሰብ ወይም ስራ ይልቅ በውጫዊ ገጽታዋ ብቻ እንዲመዝኗትና እንዲቀርቧትም ያደርጋል። ይህ ደግሞ ከውበትሽ ባሻገር ማነሽ የሚለውን የእውነተኛ ማንነቷን ይጋርዳል ብሎም ይገመታል። ሁለተኛ የማህበረሰቡ ጫና፣ እንደ እሷ ያለች የህዝብ ሰው ሁል ጊዜ ፍጹም ሆኖ የመታየት ውበቷን ጠብቆ የመቆየት ግዴታ የተጣለባት ይመስላል። በሰውነቷ ወይም ባለባበሷ ላይ የሚሰነዘረው የማያቋርጥ ትችት በራሱ ትልቅ የስነ ልቦና ፈተናም ይፈጥራል። ሶስተኛ ያልተፈለገ ትኩረት፣ ውበቷ በራሱ ያልተፈለገ ትኩረትን፣ ትንኮሳን አልፎ ተርፎም ምቀኝነትን ሊስብ ይችላል። ይህንን ቅን ያልሆኑ ሰዎች እንዲቀርቧት ስለሚጋብዝ እውነተኛ ግንኙነትን ለመለየት ፈታኝ ያደርገዋል። ከውጫዊ ገጽታ ባለፈ ውበት የሰውን ውስጣዊ ማንነት የሚፈትን ነገር መሆኑንም ይነሳል። በዙሪያዋ ባሉ ሰዎች ስትደነቅና ስትሞገስ ያ ውበት ወደ ትዕቢትና ኩራት እንዳይወስዳት የምታደርገው ውስጣዊ ትግል ራሱ ፈተና ነው። ውበት ለፈተና ነው ማለቷ ይህ ውጫዊ ገጽታ በውስጣዊ ትህትናዋ እንዳያበላሽብኝ የምትፈተንበት ነገር ነው። ይህ ውጫዊ ገጽታ ውስጣዊ ትህትናን እንዳያበላሽብኝ የምፈተንበት ነገር ነው የሚል የግል ማስታወሻ ሊሆንም ይችላል። በሌላ በኩል በአእምሮ የተመላለሰው ተዋናይቷ ይህንን ሐሳብ ያነሳችው ለተከታዮቿ አንድ ቁም ነገር ለማስተላለፍም ሊሆን ይችላል የሚል ነው። ውበት ጊዜያዊ ነው የሚለውን ሐሳብ በማንሳት ዛሬ የሚታየውን ውበት ነገ እንደሚያልፍ፣ ነገር ግን እውነተኛ ፈተና በህይወት ዘመን የሚኖረውን ውስጣዊ ማንነት እንደ ደግነት፣ ዕውቀት፣ ስብዕና መሆኑንም ለማስታወስ ፈልጋም ሊሆን ይችላል። ከውበት በላይ እዩ በማለትም ተከታዮቿ ትኩረታቸውን በውጫዊ ገጽታ ላይ ብቻ እንዳያደርጉና የህይወትን ጥልቅ ትርጉም እንዲመለከቱ መጋበዟ ሊሆን ይችላል። ዋናው ነገር ግን የተዋናይቷ ብሩክታይት ሽመልስ አጭር መልእክት ብዙ ሰዎች የሚያደንቁላት ነገር በራሱ የዕለት ተዕለት ትግል ኃላፊነት እንዳለበት የሚያሳይ ጥልቅ የሆነ ግላዊ አስተያየት አድርጌም ወስጀዋለሁ። የተሰማኝ ይህ ነው በማለትም ገልጿል። ወሲባዊ ጥቃት የተፈጸመባት የ12 ዓመቷ ታዳጊ። የወንጀል ድርጊቱ በጅማ ከተማ አስተዳደር ወረዳ 2 ጅሬን ቀበሌ መፈጸሙን ፖሊስ አስታውቋል። የጅማ ከተማ አስተዳደር ወረዳ 2 ፖሊስ ጽሕፈት ቤት የሴቶችና ህጻናት የወንጀል ምርመራ መርማሪ ሳጅን ሲፍቱ በላይ እንደገለጹት ተከሳሽ ናስር አባ ቦልጎ የተባሉት የ75 ዓመት አዛውንት ድርጊቱን በ12 ዓመቷ የእንጀራ ልጃቸው ላይ ፈጽመዋል።
መጋቢት 3 ቀን 2017 ዓ.ም ከምሽቱ 2 ሰዓት ላይ ጥቃቱን ሊፈጽሙ የቻሉት የታዳጊዋ እናት ጎረቤት ለለቅሶ ለማስተዛዘን ባመሹበት ወቅት ነው። ወላጅ እናት ከለቅሶ ቤት ሲመለሱ ታዳጊዋ ልጅም በደረሰባት ጥቃት ደም በደም ሆና በመመልከታቸው ወዲያው ጎረቤት ጠርተው ጉዳዩን ለፖሊስ አሳውቀዋል። ታዳጊዋ ጥቃቱን ማን እንደፈጸመባት ለፖሊስ በሰጠችው መረጃ መሰረት ተከሳሽ በቁጥጥር ስር ውለዋል። በተጨማሪም በሕክምና ምርመራ ተደርጎላት ውጤቱን ለፖሊስ በማያያዝ መዝገቡን ለአቃቢ ሕግ ልኳል። ከፖሊስ የተላከውን የምርመራ መዝገብ የተመለከተው የአቃቢ ሕግ በተከሳሹ ላይም በወንጀል ሕግ ቁጥር 627 መሰረት ክስ መስርቷል። በአቃቢ ሕግ የተመሰረተውን ክስ የተመለከተው የጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 17 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ናስር አባቡልጉን ጥፋተኛ በማለት በ18 ዓመት እስራት እንዲቀጡ ወስኖባቸዋል።